የኢራን ብሔራዊ ቴሌቪዥን ባወጣው መረጃ ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችለውን እርምጃ እወስዳለሁ ስትል ማስጠንቀቂያ መስጠቷን ዘግቦታል። በዚህ መሰረት ኢራን እስራኤልን እንዳላጠቃ ለመከላከል የሚሞክሩትን አሜሪካ፣ ዩኬ፣ የኢዩ ሀገራትን ወታደራዊ ጣቢያዎችንና መርከቦቻቸውን በቀጥታ ማጥቃት እጀምራለሁ ስትል ይፋዊ መግለጫ የሰጠች ሲሆን እንደሚታወቀው ሁሉም የተጠቀሱት ሀገራት የወታደራዊ ጣቢያና የባህር ኃይላቸው በአንድ ላይ ተከማችተው የሚገኙት እና የሚተላለፉበት የ120 ሚሊዮን ኢትዮጵያውያን ህልውና የያዘችው የኪራይ ወደባችን በሆነችው ጅቡቲ ነው። ኢራን እንዳለችውም የአሜሪካ የጦር ሰፈር ለማጥቃት በቀጥታ ጅቡቲን የጦር ቀጠና የምታደርጋት ከሆነ ያለ አንዳች ጥርጥር ሀገራችን ከዚህ ቀደም ባህር በር በማጣታችን ስንፈራው የነበረውን ከባድ አደጋ ይዞ ይመጣል።